ምንድነው እዚህ ጋር ደግሞ የሚለን አርቲሜቲክ ስኩዌንስ አለ ኤ3 ኔጌቲቭ 4 ተሰጥቶናል። ኮመን ዲፈረንስ ዲ 5 ተሰጥቶናል። ዜን ሪኳርድ ኤ7 ሰባተኛው ተርም ስንት ይመጣል ነው። ሰባተኛው ተርም ኤ7 ስንት ይመጣል? ኤ ኔጌቲቭ 15 ቢ 15 ሲ ኔጌቲቭ 16 ዲ 16። ሶሉሽን ምንድነው? አርቲሜቲክ ስኩዌንስ ላይ ምን የሚል ፎርሙላ አለ? ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ። ኤን ማለት ኤንዝ ተርማችን ነው። ኤንዝ ተርማችን ስንት ነው? በፎርሙላ ደረጃ ኤ1 ማለት የመጀመሪያው ተርም ነው። እዚህ ጋር አልተሰጠንም። ሲደመር ኤን ማይነስ 1 ታይምስ ዲ። ዲ ማለት ኮመን ዲፈረንስ ነው። ለምሳሌ የአስረኛው ተርም ከሆነ የተጠየቅነው ኤን ማይነስ 1 ስንት ይመጣል? 9 ይመጣል ማለት ነው። ሰባተኛው ከሆነ ኤን ማይነስ 1 ስንት ይመጣል? ኤን ማይነስ 1 ስንት ይመጣል? 6 ማለት ነው። ዜን ኤ7 which is equals to ኤ1 plus 7 minus 1 times d which is equals to ኤ1 plus 6 d ይሆናል ማለት ነው። 6 d ይሆናል ማለት ነው። ዜን ስለዚህ አሁን ኤ1 አናውቅም። ኮመን ዲፈረንሳችን ግን አለ። ስለዚህ ኤ3 ማለት ኤ3 which is equals to ኤ1 plus ኤን ስንት ነች? 3 ነች። ዜን 3 minus 1 times d እኩል ይሆናል። ሶስተኛው ተርም ስንት ይሆናል? ኔጌቲቭ 4 ተሰጥቶናል። እኩል ይሆናል ኤ1 plus 2d ዜን from this አሁን አናውን ቫሪያብላችን ማን ሆነ ማለት ነው? ኤ1 ብቻ። ዲ ስንት ተሰጥቶናል? 5 ተሰጥቶናል። ኔጌቲቭ 4 which is equals to ኤ1 plus 5 ኔጌቲቭ 4 which is equals to ኤ1 plus 10 ዜን ኤ1 which is equals to ኔጌቲቭ 4 minus 10 እዚህ ጋር ፖዚቲቭ ነበረች፣ ወደዛ ተወስዳት ኔጌቲቭ ትሆናለች። this implies that ኤ1 which is equals to ኔጌቲቭ 14 ኔጌቲቭ 14። ስለዚህ ኤ1አችንን ካገኘን ከዚህ በኋላ የፈለግነውን ተርም በዚህ ፎርሙላ በላይኛው ፎርሙላ መሰረት ማግኘት እንችላለን ማለት ነው። ዜን ኤ7 which is equals to ኤ1 ስንት አገኘን? ኔጌቲቭ 14 ሲደመር 6 ታይምስ ዲ ስንት ተሰጥቶናል? ኮመን ዲፈረንሳችን 5። ኤ7 which is equals to ኔጌቲቭ 14 ሲደመር 6 ሲባዛ 5 30 ኤ7 which is equals to 16 ስለዚህ ሰባተኛው ተርማችን ስንት መጣ ማለት ነው? 16 ዜን ዘ አንሰር ኢዝ ዲ። ኦኬ ስለዚህ ምንድነው እዚህ ጋር ቤዚካሊ የምናየው ነገር ኤ3 ተሰጥቶናል። ኔጌቲቭ 4 ዲ ኮመን ዲፈረንሳችን 5 ተሰጥቶናል። የተጠየቅነው ሰባተኛውን ተርም ነው። ስለዚህ መነሻችን ሊሆን የሚችለው ፎርሙላችን ኤን ኢኳልስ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ኤ7 ተጠይቀናል ከኤ3 ከኔጌቲቭ 4 እዚህ ጋር ኔጌቲቭ 4ን ሳብስቲቱት አድርገን ማን እናገኛለን? ኤ1 እናገኛለን። ኤ1 ካገኘን በኋላ ተመልሰን ወደ ፎርሙላው እዚህ ጋር ሳብስቲቱት አድርገን ሰባተኛውን ተርም እንፈልጋለን ማለት ነው። እስቲ ለእናንተ ኮሜንት ሴክሽን ላይ ኤ10 which is equals to ኮሜንት ላይ ጻፉልኝ። ቴንኪው